ግንባሯን ብስማት አጅር አለ። ወፊ ቡድዕ አሐዲኩም ላጤዎች አላህ ይሆናችሁ ይሄን ስፈስር ከሚስት ጋር በመታደርገው ግብረ ስጋ ግንኙነት እሰይ አበጀ ብሎ አጅር ይጻፍለታል። እሺ እንዲህ ያለ ዲን ነው ያለን። ሌሎቹ ግን እንደ እንስሳ ናቸው ይላል። እንደ እንስሳ ናቸው። ኢንሁም ከልአንዓም እንደ እንስሳ ናቸው። በልሁም አضል ከዛም የጠመሙ ናቸው ይላል። ተገላልጠው ሲሄዱ ሲራቆቱ ደስታ ያላቸው ይመስለናል። ወላሂ አላ ቢዚክሪላሂ ተጥመኢኑል ቁሉብ ልቦች የሚረጋጉት ሰኪና የሚያገኙት በአላህ ዚክር ነው ይላል። ይሄ ቁርአን ውስጥ ሲገባ ሐዲሱን ስንኖረው ሰላቱን ስንሰግድ እጃችንን ወደ አላህ ከፍ ስናደርግ ሐላልን ስንበላ ሐራምን ስንጠየፍ ያኔ ልባችን በሐሴት በደስታ ይሞላል፣ በየቂን ይሞላል። ትክክለኛ ህይወት ማለት ይሄ ነው አህበቲ ፊላህ። ስለዚህ ይሄንን ኮምፕሊት ኮድ ኦፍ ላይፍ የሰጠንን አላህን ስንቸገር አንድ ሰው አዩ አህበቲ ፊላህ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ማ አሳበ ሙእሚናን አንድን ሙእሚን አያገኘውም ሚን ነሰብን። ነሰብ ማለት ድካም ማለት ነው። አገር አቆራርጣችሁ የመጣችሁ ሙእሚኖች አላችሁ፣ በባህር በስንት በስቃይ ማለት ነው። እንዲህ ያለ ድካም አንድን ሙእሚን አያገኘውም። ስራ ውሎ ሲመጣ ስራው ሲያደክመው ይሄ አያገኘውም። ወላ ወሰብን፣ ወሰብ ማለት መረድ ነው፣ ህመምም አያገኘውም አሉ ነቢ ስ ሰለም። ወላ ሀምን ወላ ገምን፣ ሀም ማለት በሌሊት እንቅልፍ የሚያሳጣ ሀሳብ፣ እንዴት ላድርገው ይሄንን እንዴት ላዳርሰው። ወላ ገምን፣ ገም ማለት ደግሞ ከሌሊት ተርፎ እንቅልፍም በቀን እረፍት የከለከለ ቴንሽን ማለት ነው። ጭንቅላት ገማም ይባላል፣ የፊት ግንባር። ይህንን የሚያሲዝ ጭንቀትም አይዘውም። አላህ ሽልማቱን ይሄን ቢያደርግ እንጂ ነው የሚሉት ነቢ ስ ሰለም። ሐተ ሸውከት ዩሻኩሃ፣ ሲሄድ ሾክ ቢወጋው፣ ወለ ኑክበት ዩንከቡሃ፣ ሲሄድ እንቅፋት እንኳ አይመታውም። ኢላ ሑጠት አንሁ ልኸጣያ፣ ወንጀል ከሱ ርግፍ ቢል እንጂ። ወሩፊዐት ለሁ ደረጃ፣ ደረጃ ለሱ ከፍ ቢደረግለት እንጂ። ስለዚህ ሙእሚን ሲበላም አጅር ነው፣ ሲተኛም አጅር ነው። ሰልማን አልፋሪሲ ምን ይላሉ? ኢኒ ለአሕተሲቡ ነውመቲ ከማቲ፣ ሰው በሌሊት ተነስቶ ሰላተ ሌይል ሲሰግድ አላህ አጅር ይከፍለኛል ማለትን ይጠራጠራል? ሰው ሰላት ሲሰግድ አጅር እንዳለው ይጠራጠራል? እኔ ደግሞ ስተኛም አላህ አጅር ይከፍለኛል ብዬ ነው ምተኛው ይላሉ ሰልማን አልፋሪሲ። ይሄ ንግግራቸው ነቢ ስ ሰለም ዘንድ ሄዶ ጸድቋል። አቀረ ብሂ ረሱሉላህ ሰለላሁ ዐለይሂ ወሰለም። ስለዚህ እንቅልፍም ምን አለው? አጅር አለው። ወደ ስራ ስትወጡ አጅር ነው፣ ከስራ ስትገቡ አጅር ነው፣ ወደ መስጂድ ስትመጡ አጅር ነው። እህቶቻችን ሒጃብ ስታረጉ አጅር ነው። ያ በኒ አደም፣ የአደም ልጆች ሆይ ሁዙ ዚነተኩም፣ መጌጫችሁን ልብሳችሁን አድርጉ ነው የሚለው አላህ ጀለ ወተዓላ። ያ አዩሃ ነቢይ፣ አንተ ነቢይ ሆይ ቁል ሊአዝዋጅክ፣ ለሚስቶችህ ንገራቸው፣ ወበናቲክ፣ ለሴት ልጆችህም በላቸው፣ ወኒሳኢል ሙእሚኒን፣ ለሙእሚን ሴቶችም እዘዝ። ቁል ትእዛዝ ነው። ዩድኒነ ዐለይሂነ ሚን ጀላቢቢሂና፣ ከመከናነቢያቸው ከላይ አንስተው ወደ ታች ያወርዱት ይላል። ለዚህ ንቃብ ጅልባብ ሲያደርጉ እህቶቻችን እራሳቸውን አካላቸውን ከጀሃነም እየተከላከሉ ነው። እነኛ የሚራቆቱት ብርዱ አይተዋቸው ዱንያ ላይ፣ ቃጠሎ አይተዋቸው ዱንያ ላይ፣ አኺራ ላይ ደግሞ እሳት ይጠብቃቸዋል። ወልዒያዙ ቢላህ በሉ። አላህ እዚህ አካላችንን ከሐራም ይጠብቅልን፣ እዛ አካላችንን ከእሳት ይጠብቅልን። እና አሕበቲ ፊላህ